ከባድ የሆነ የጥንቃቄ መልእክት ከኢንሳ ተላልፏል። ይህንን ቪዲዮ ሼር፣ ኮፒ ሊንክ ማድረጋችሁን አትርሱ። የቴሌግራም አካውንቶ በመረጃ መንታፊዎች ሀከርስ እጅ እንዳይወድቅ ሊወሰዱ የሚገቡ እርምጃዎችንም ጭምር እነግራችኋለሁ። በኢትዮጵያ በስፋት ጥቅም ላይ የሚገኘው ቴሌግራም የብዙዎቻችንን የንግድና ማህበራዊ ግንኙነት ማዕከል ሆኗል። ነገር ግን አስፈላጊውን ጥንቃቄ ካላደረግን አካውንታችን በቀላሉ የሳይበር ወንጀለኞች ሰለባ ሊሆን ይችላል። በአሁኑ ወቅት በስፋት እየተከሰተ ያለው የአካውንት ጠለፋ፣ አካውንት ሃኪንግ ራሱን ለመጠበቅ በአስቸኳይ ሊተገብሯቸው የሚገቡ የጥንቃቄ መንገዶች የሚከተሉት ናቸው። አንደኛ፣ ባለ 2 ደረጃ ማረጋገጫ ወይንም 2 ስቴፕ ቬሪፊኬሽን። ይህ በጣም ወሳኝ መከላከያ ነው። ጠላፊዎች የእርሶን ኤስኤምኤስ ኮድ ቢሰርቁ እንኳን እሱ የፈጠሩት ተጨማሪ የይለፍ ቃል ፓስወርድ ከሌላቸው አካውንቶን መክፈት አይችሉም። ሁለተኛ፣ አጠራጣሪ ሊንኮችን አይጫኑ። የሽልማት ባለቤት ሆኗል፣ አካውንቶ ሊዘጋ ስለሆነ በዚህ ሊንክ ያረጋግጡ ወይንም ከቴሌግራም ዋና መስሪያ ቤት የተላከ መልእክት የሚሉ ይዘቶች አብዛኛውን ጊዜ የማጭበርበሪያ ዘዴዎች ናቸው። ማንኛውንም ሊንክ ከመጫኑ በፊት ምንጩን በትክክል ያረጋግጡ። ሶስተኛ፣ የገቡባቸው መሳሪያዎች ይቆጣጠሩ ወይንም አክቲቭ ሲሲሽን። አካውንቱ በሌላ ስልክ ወይንም ኮምፒውተር ላይ ተጠቅመው መውጣት ወይንም ሎጋውት ረስተው ከወጡና ሳያውቁት ሌላ ሰው እየተጠቀመበት ከሆነ አክቲቭ ሲሲሽን ውስጥ በመግባት ማጥፋቱን እንዳይረሱ። አራተኛ፣ የግላዊነት ቅንብሮችን ያስተካክሉ ወይንም ፕራይቬሲ ሴቲንግ። የስልክ ቁጥሩ፣ የፕሮፋይል ስልኩ እና ለማያውቁት ሰው እንዳይታይ በማድረግ ከማህበራዊ ምህንድስና ጥቃቶች ራሱን ይጠብቁ ሲል ኢንሳ ይህንን መልእክት አስተላልፏል።